ሰላም ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቤተሰቦች ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ አገልጋይ ሆሴ ነኝ። ይሄን ዩቲዩብ ቻናላችንን ሼር ማድረግ ላይክ ማድረግ ለጓደኞቻችሁ ለወንድሞቻችሁ ሼር ማድረግ እንዳትረሱ። ላይክም ደግሞ ሳታደርጉ ሰብስክራይብ እንድታደርጉ እያሳሰብኩ ይሄን መጽሐፍ ቅዱስ ዮሐንስ ራእይ መጽሐፍ ምዕራፍ 3 ቁጥር 7 እና 8 እናነባለን። በፊላዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍትም የሚከፍትም የሌለው ቅዱስና እውነተኛ የሆነው እርሱ እንደዚህ ይላል፣ ስራዬን አውቃለሁ። እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። አሜን። ለዚች ቤተክርስቲያን እግዚአብሔር አምላክ የተናገረው ማንም ሊዘጋት የማይችለውን ደጅ ከፍቻለሁ አለ። እግዚአብሔር አምላክ የተመሰገነ ይሁን። ይህን ክፍል 1-2 ደቂቃ እናይና እንጸልያለን። ከኔ ጋር የሚያስጨንቃችሁ ነገር ካለ ዛሬ ከኔ ጋር ጸልዩ። እግዚአብሔር አምላክ ለዚች ቤተክርስቲያን ምን አለ? ማንም ሊዘጋው የማይችለው ደጅ ከፍቻለሁ አለ። ማንም ሊዘጋው የማይችለው ደጅ የኔ ጌታ ተከፍቶልሃል። ለዚች ቤተክርስቲያን ስንል ህንጻውን አይደለም ቤተክርስቲያን የምንለው፣ በብሎኬት የተገነባውን አይደለም። ቤተክርስቲያን በክርስቶስ አምኖ የዳኑ ሰዎች በዚህ ምድር ላይ ቤተክርስቲያን ናቸው። ቤተክርስቲያን ትነጠቃለች የምትሏት ቤተክርስቲያን እኛው ነን። በክርስቶስ ኢየሱስ አምኖ የዳኑ ሰዎች ሁሉ በዚህ ምድር ላይ ቤተክርስቲያን ናቸው። ይሄ ህንጻው ሰዎች አንድ ላይ ሆኖ እግዚአብሔርን የሚያመልኩበት ስፍራ ነው። አሁን ግን እዚህ ክፍል ላይ የተናገረው ቤተክርስቲያን እግዚአብሔር በዚህ ዘመን ለኛ ነው። የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። እረ በጌታ በኢየሱስም አውጃለሁ። ይሄን የሚከታተሉ ሁሉ በዚህ ቻናል፣ በዚህ ቲቪ፣ በዚህ ስክሪን እንደሚመለከቱ ሁሉ እጸልያለሁ። የተከፈተ በር ተሰጥቶላል። ሃሌሉያ! የተከፈተ በር ተሰጥቶልሻል። የተከፈተውን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። እግዚአብሔር አምላክ እንደዚህ ይልሻል፣ ቤተክርስቲያን በሩን ከፍቼልሻለሁ አለ። ሃሌሉያ! በኢየሱስም በሩ ተከፍቶልሻል። ስትጸልይ፣ ስታለቅሺ፣ በእግዚአብሔር ፊት ስትሆኝ የቆየው ደጅ ተከፍቶልሻል። ሃሌሉያ! በኢየሱስም ተከፍቶልሃል። የትዳር በር ተከፍቶልሃል። የንግድ በር ተከፍቶልሃል። የአገልግሎት በር ተከፍቶልሃል። የሥራ በር ተከፍቶልሃል። የልጅ በር ተከፍቶልሃል። አይችልም፣ ማንም ሊዘጋው አይችልም። የተከፈተውን በር አትጠራጠር። ቆይቷል፣ ተከፍቶልሃል። አሁን አትጠራጠሪ፣ ተከፍቶልሻል። በእግዚአብሔር ፊት እየጸለይክ እየቆየውን ጉዳይ እግዚአብሔር ተመልክቶልሃል። ለቤተ ክርስቲያኒቷ ተናገረ። መጽሐፍ ቅዱስ ሲናገር ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ የተናገረው ቃል ይሄ ቃል ነው። በሞላው ዓለም ላይ እንድትንቀሳቀስ ስልጣን ተሰጥቶልሃል። በሩ ተከፍቶልሃል። ውጣ። በሩ ተከፍቶልሻል። ነግጂው። በሩ ተከፍቶልሃል። እግዚአብሔር አምላክ አገልግሎት በር ከፍቶልሃል። ውጣ። እረ ሃሌሉያ! በኢየሱስም ብቻሽ ሆነሽ ተደብቀሽ ምስጢርሽን ለእግዚአብሔር የምትናገሩ መች ከመች ነው በር የሚከፈተው? መች ከመች ነው ትዳሬ በር የሚከፈተው? መች ከመች ነው የንግድ በር የሚስተካከለው? መች ከመች ነው የልጄ ጉዳይ? መች ከመች ነው የቤቴ ጉዳይ፣ የእናቴ ጉዳይ፣ የወንድሞቼ ጉዳይ፣ የጓደኞቼ ጉዳይ ብለው የምትጸልዩ ሰዎች በሮቻችሁ ተከፈተላችሁ። አሜን። በእግዚአብሔር ቃል በርሽ ተከፈተ። በእግዚአብሔር ቃል በር ተከፈተ። በእግዚአብሔር ቃላችሁ በራችሁ ተከፈተ። እረ እጃችሁን ከፍ አድርጋችሁ በር የተከፈተ፣ ስራ የተከፈተ፣ ኑሮ የተከፈተ፣ ማህፀን የተከፈተ፣ በሽታ ለቀቀ። ይህን ቃል እያወጅኩ እያለው በበሽታ የምትሰቃዩ በሽታችሁ ከላችሁ ላይ ተራገፈ። በኢየሱስም ተራገፈ። በተከፈተው በር ተራገፈ። ስኳር፣ ደም ግፊት፣ ደም ብዛት፣ ጮጋራ፣ ኩላሊት፣ በተለያየ ደዌ የምትሰቃዩ በኢየሱስም በርሽ ተከፈተ፣ ተፈወሽ። በኢየሱስም በርሽ ተከፈተ፣ ተፈወሽ። በኢየሱስም ይሄን አዋጅ አውጃለሁ። በንግድ የምትሰቃዩ ሰዎች ንግዳችሁ እንዲስተካከል ከነገር ጸልዩ። በርሽ ተከፈተ። ማንም አይዘጋ፣ ደጋሚ የማይዘጋው በር፣ ሟርት የማይዘጋው በር፣
ጥላቻ የማይዘጋው በር፣ ቅናት የማይዘጋው በር ለቤተ ክርስቲያን ተከፍቷል። በኢየሱስም ቤተ ክርስቲያን ውጪ፣ አብሪ፣ ውጪ፣ አብሪ፣ በዓለም ላይ ውጪ፣ አብሪ። እግዚአብሔር አምላክ ይባርካችሁ። በሮቻችሁ ተከፈተላችሁ። እግዚአብሔር አምላክ ይባርካችሁ። በዚህ ቃል ጸልዩ። የዳዊት መክፈቻ የሚዘጋም የሚከፍትም የሌለው ሊዘጋም ሊከፍትም የማይችል ትልቅ በር ተከፍቶልሻል። እግዚአብሔር አምላክ ይባርካችሁ። ሻሎም